ሰላም እንዴት ናችሁ ክቡራን ቤተሰቦቻችን? በዚህኛው ቪዲዮአችን ደግሞ የምናቀርብላችሁ የ10ኛ ክፍል ሀገር አቀፍ ፈተናን በተመለከተ እንዲሁም የ12ኛ ክፍልን ትራንስን በተመለከተ ትምህርት ሚኒስቴር ከሰሞኑ እየሰጣቸው ያለውን መግለጫ በተመለከተ ብዙ ኮሜንት ላይ በጠየቃችሁን መሰረት ይዘንላችሁ መተናል ማለት ነው። እዚህ ጋር ምንድነው የተባለው የሚለውን ነገር ከዛ በፊት ከሰሞኑ ትምህርት ሚኒስቴር ያሳወቀው አንድ ነገር አለ። እሱም ምንድነው ሁሉም የዩኒቨርሲቲ ተማሪዎች ከዚህ በኋላ ስራ እንዲሰሩ ማለትም የመጨረሻ ዓመት የሆኑ ተማሪዎች ወደ ማህበረሰቡ ገብቶ ሰርቪስ እንዲሰጡ ዩኒቨርሲቲ ሰርቪስ የሚባል ነገር ሊጀምር እንደሆነ ሰምታችኋል ብዬ ተስፋ አድርጋለሁ። ያንን በተመለከተ ግልጽ ያልሆነ ነገር ብዙ ጋር እንዳለና አምቢጂየስ የሆኑ ሀሳቦች እንደነበሩ ሰምቻለሁ። ያንን ነገር እስቲ በትንሹ ለማብራራት ልሞክር። ዩኒቨርሲቲ ሰርቪስ የሚባለው ነገር ከዚህ በፊት ኢትዮጵያ ውስጥ የነበረ በድሮ ካሪኩለም ላይ ተሞክሮ ብዙዎች የሰሩበት ብዙ ተማሪዎች ያለፉበት በጣም ጠቃሚ ነገር ነው። በነገራችን ላይ ዝም ብላችሁ ቲዎሪውን ከምትማሩ በመጨረሻ አካባቢ በተማራችሁበት ዲፓርትመንት ወጣችሁ ማህበረሰቡን ማገልገል ማለት ትልቅና ለስራችሁም ስራ ለመስራትም ተስፋ የሚሰጥ ነው። አሁን ላይ በጣም ስራ አጥ ባለበት ጊዜ ከዩኒቨርሲቲ ወጣችሁ ስራ በማታገኙበት ሰዓት ላይ እንደዚህ አይነት ኦፖርቹኒቲዎችን ማግኘት ትምህርት ሚኒስቴር የሰጠው በጣም ትልቅና ጥሩ የሚባል ቻንስ ነው። ስለዚህ እንዴት ነው የሚሰራው የሚለውን ገና ወደ ተግባር አልገባም። 2019 ይገባል ተብሎ ይታሰባል። 2019 ላይ ተግባር ላይ የሚገባ ከሆነ በጣም መልካም ነው የሚሆነው ብዬ አስባለሁ። እኔ የኢትዮጵያን የወደፊት ተማሪዎችን ፊውቸር በትንሹም ቢሆን ሊቀይር የሚችል ሊጠቅም የሚችል ነገር ነው ብዬ ስለማስብ ማለት ነው። ይህንን ትምህርት ሚኒስትር ብርሃኑ ነጋ እንዳሳወቁት ከሆነ ተግባራዊ እናደርጋለን ነው ያሉት። ገና እቅድ በእቅድ ደረጃ የተያያዘ ነው። የተለያዩ ስራዎችን እየሰሩ እንደሆነ ነው ያሳወቁት። በጣም መልካምና ተስፋ ሰጪ ነገር ነው። በጣም የሚበረታታ ለምሳሌ እንዴት መሰላችሁ የሚሰራው ጤና የተማረ ተማሪ ድሮ ላይ አሁን ላይ ባለው ትምህርት ካሪኩለም እንደተማረ ሆስፒታሎች ላይ ትንሽ ፕራክቲስ ብቻ ነው የሚያደርገው። አሁን በዚህኛው ግን ማገልገል አለበት። ለምሳሌ ቲቺንግ የተማረ ከሆነ ወጥቶ ማስተማር አለበት ለአንድ ዓመት። ከዛ በኋላ ወደ ዩኒቨርሲቲ ሲመለስ 3ኛ ዓመት ላይ ያለ ከሆነ የወጣው 4ኛ ዓመት ሆኖ ሲገባ ኤክስፒሪየንስ ሆኖ ነው የሚገባው ማለት ነው። ስለዚህ ከሚማረው ትምህርት ጋር ያገናኘዋል ማለት ነው ስራውን። ሌላው መረጃ ምንድነው 10ኛ ክፍል ሀገር አቀፍ ፈተና ያልወሰዱ ተማሪዎች ናቸው 12ን እያለፈ ያለ ነው ብሎ የሰጠው መግለጫ በጣም የገረመኝና ለነዚህ ልዩ ትኩረት መውሰድ ማካካሻ ትምህርት መስጠት እንደሚገባ ነው ትምህርት ሚኒስቴር ያሳወቀው። ይሄ ማለት ከዛሬ ትንሽ ዓመቶች በፊት 2013 ጀምሮ በኢትዮጵያ ላይ የ10ኛ ክፍል ትምህርት ማትሪክ የሚባለው ድሮ ለ10ኛ ክፍል ላይ ብሔራዊ ፈተና ነበር፣ እሱ ቀርቷል እና ያ በመቅረቱ ዝም ብሎ በክላስ ውጤት ነበር ወደ 11ኛ ታልፎ ሰው ፕሪፓራቶሪ ይገባና ቀጥታ 12ኛ ክፍል ፈተና የሚቀመጠው። በዚህ መንገድ የመጡ ተማሪዎች ብቻ ናቸው በጣም እየወደቁ ያሉት ነው የተባለው። ስለዚህ ከ2012 ላይ የነበረው ትምህርት ስርዓት ማትሪክ አልፎ ነበረ 2012ኛ ላይ ኢንትራንስ የተፈተኑ ተማሪዎች ከ2013 ዓ.ም ጀምሮ ግን የነበሩት በሙሉ ኢንትራንስ ሳይፈተኑ ነው የገቡ ማለት ማትሪክ ሳይፈተኑ ነው ወደ 12ኛ ክፍል ወይም ወደ 11ኛ የገቡ እና እነዚህ ተማሪዎች ናቸው እየወደቁ ያሉ የሚል ነገር አንስቷል ትምህርት ሚኒስቴሩ። ይሄ ምንድነው እንዴት ነው ይሄንን ነገር ያሰቡ የሚለውን ነገር ስናይ ትምህርት ሚኒስቴር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በየጊዜው በከፍተኛ ሁኔታ እየቀነሰ መሆኑን ተከትሎ አካሄድኩት ባለውና ለሕዝብ ተወካዮች ምክር ቤት ባቀረበው ጥናት ብዙ ችግሮች መገኘታቸውን ገልጿል። ከዚህም በትምህርት ዘርፍ ሪፎርም ከተካሄደ በኋላ ትምህርት ቤቶችን ማስተማር ከሚችሉት በላይ ተማሪዎችን ያስተምራሉ። ይሄ ማለት ድሮ ላይ 10ኛ ክፍልን የሚያልፉ ተማሪዎች ናቸው 11ኛ የሚገቡት። ይሄ ማለት ቁጥራቸው በማትሪክ ስለሚጣሩ ትንሽ ነው። አሁን ግን በማትሪክ ስለማይጣራ ሁሉም ወደ 11 እና ወደ 12 ያልፍና ዩኒቨርሲቲ የሚገባ ተማሪ ቁጥሩ በጣም ጥቂት ነው። ስለዚህ መፍትሄ ብሎ ያሰበው ምንድነው ፈተና ሳይወስዱ 11ኛ ክፍል የሚማሩ ተማሪዎች ልዩ ማካካሻ ፕሮግራሞች ያስፈልጋቸዋል። ይሄ ካልሆነ ግን መውደቁ ይቀጥላል። በገጠር በተለይም በአርብቶ አደር አካባቢዎች ላይ ያለው የትምህርት ዘርፈ ልማት አነስተኛ ከመሆኑ ጋር ተያይዞ እጅግ ወደኋላ እየቀረ ስለሆነ ማካካሻ መስራት አለ። እንደምታስታውሱት ባለፈው ዓመትም ኢንትራንስ ያለፈው ጥቂት ነው። ከባለፈው ዓመትም በፊት ባለው 12ኛ ክፍል በዩኒቨርሲቲ መፈተን ከተጀመረ ጀምሮ እያለፈ ያለው ተማሪ ጥቂት ነው እና ለዚህ መፍትሄ ብሎ ያሰቡት በጣም ብዙ ችግሮች ቢኖሩም ግን 10ኛ ክፍልን ሳይፈተኑ ያለፉት ተማሪዎች ናቸው ብሎ አምጥቷል። ስለዚህ አሁን ላይ በዚህ ሰዓት 11ኛ ክፍል ያላችሁ 10ኛ ክፍልም ያላችሁ 12ኛም ያላችሁ ተማሪዎች በደንብ ይሄ ነገር ይመለከታቸዋል። ምክንያቱም ስለናንተ ነው። እናንተ ናችሁ ማትሪክ ሳትፈተኑ ወደ ኢንትራንስ እየተሸጋገራችሁ ያላችሁ። ስለዚህ ትምህርት ሚኒስቴር ለእናንተ ልዩ ድጋፍ እንደሚያስፈልግ ልዩ ክትትል እንደሚያስፈልግ ነው የሚያሳየው። ይሄ መረጃ ግልጽ እንዲሆን ነው ይህንን ቪዲዮ መስራት አስፈላጊ ሆኖ ስለታየን የሰራንላችሁ ማለት ነው። ሁላችሁም ይህንን ፋሚሊ ጆይን በማድረግ አብራችሁን እንድትሆኑ እናሳስባለን። ወቅታዊ ነገሮችን ግልጽ ያልሆኑ ነገሮች ሲመጡ እያብራራን እንሰራላችኋለን። ሃቭ አ ናይስ ታይም። ቴንክ ዩ ቬሪ ማች